ሰላም ሰላም ተከታታዮቼ እንዴት ናችሁ? ሰላም ናችሁ? ከሀገር ውጭም ያላችሁ ውድ ተመልካቾቼ እግዚአብሔር ሰላም ይብዛላችሁ። እንዴት አላችሁ? ደህና ናችሁ አይደል? እኔ ደህና ነኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ እላችኋለሁ። ዛሬ ሁብዬ ከሆስፒታል ወጥታ ወደ ቤቷ ገብታለች። እንኳን በሰላም ወደ ቤቷ መለሳት። ከተያዘችበት ደዌ እግዚአብሔር ይፈውሳት። ይሄ የእግዚአብሔር በሽታ ሳይሆን አንዳንድ ሰዎች በራሳቸው መንገድ ሰው ላይ በሽታ የሚሆኑ አሉና እግዚአብሔር እዚህ ጋር ኮካ ልጠጣ ነው እንጠጣ። አንዳንድ ጊዜ እስኪ ያስፈልጋል እየጠጣን እየበላን ማውራት አንዳንድ ጊዜ ሸጋ ነው እና እግዚአብሔር እንኳን ለቤቷ አበቃት፣ እንኳን ማራት። ናሆም ትላንትና የለቀቀው ቪዲዮን አይታችኋል። ቶፊክን አንተ ነህ የመረስካት ምናምን እያለ ለድብድብ እየተጋበዘ ነበረ። አንዳንድ ሰው የራሳችንን ጥፋት፣ የራሳችንን ተንኮል፣ የራሳችንን ድክመት ሰዎች ላይ የመለጠፍ ሰዎችን ምክንያት ማድረግ በህይወታችን ውስጥ አንዳንድ ጊዜ የሆኑ ደካማ ሰዎች የሆኑና ፈሪ የሆኑ ሰዎች ራሳቸውን እንትን አይሉ ራሳቸውን ማጋፈጥ አይፈልጉም። ጥፋታቸውን ማመን አይፈልጉም። የራሳቸውን ጥፋት፣ የራሳቸውን ድክመት፣ የራሳቸውን ቆሻሽነት ሰው ላይ ለማድረግ ይፈልጋሉ። አሁን እዛ ጋር ቶፊክ ባይኖር ኖሮ ሁብዬ ሌላ ነገር እኔ ምን ልበላችሁ፣ ወይ ህይወቷ ላይ አደጋ ሊደርስ ይችላል። ቶፊክ እዛ ጋር መኖሩ መኪና መኖሩ ነው ይሄ ልጅ ብድግ አድርጓት ሆስፒታል ያደረሳት። እሱ ባይኖር ኖሮ እዛ ተደፍታ ትቀራለች። በቃ ገና ለሱ ተደውሎ እሱ እስከሚመጣ ምን እስከሚል ያለውን ፕሮሰስ አስቡ። ብዙ ነገሮች ድካም እላዋ ላይ ሊደርስ ይችላል፣ ጉዳት እላዋ ላይ ሊደርስ ይችላል። ግን እሱ ማንን ነው ተጠያቂ ያደረገው? አንተ ነህ፣ በህይወቴ አንተ ነህ ገብተህ በህይወቴ ምንጥስዮ ሆነህ ምናምን። ቶፊክ ባይኖር ኖሮ ቶፊክ ተጠርቶ ባይመጣ እግዚአብሔር ለልጆቿ ሲል ቶፊክን ምክንያት አደረገላት። እግዚአብሔር እኮ እኛን አይጎዳንም፣ እኔ ብያችኋለሁኝ። ስለዚህ ቶፊክን ምክንያት አደረገላትና ቶፊክ ወደሷ እንዲሄድ ህይወቷ እንዲተርፍ ያደረገው እሱ ነው። ለህይወቷም አደጋ የማያደርስም ባይሆን የሆነ አካሏ ላይ ጉዳት ሊደርስ ይችላል። ይሄ መድኃኒት የሚባል ነገር እኮ ሰዎች የሆነ ታውቃላችሁ፣ ኪኒኒ ራሱ ለሌላ ሰው የተሰጠ ወይ ደግሞ ለሌላ በሽታ የሚጠቀም ሰው ኖርማል ጤነኛ ሰው ሲጠቀም በሽታ እንደሚያመጣ ህመም እንደሚያመጣ ታውቃላችሁ። ይሄን ነገር እንኳን አይደለም መድኃኒት ይቅርና እኔ አሁን ጤነኛ ሰው ሆኜ አንድ በሽተኛ የሚጠቀመው መድኃኒት ቡጥ ወይ የሆነ ነገር ባረግ እኔ በራሴ ላይ ጉዳት ያመጣል። ያ ነገር ያ መድኃኒት ለኔ ሳይሆን ለዛ ሰው ነው የሚፈቀደው፣ ለታመመ ሰው ወይ ደግሞ ለተፈቀደለት ሰው ነው። እንኳን አይደለም ሌላ ይቅርና አንዳንድ ጊዜ የተሰጠ መድኃኒት ራሱ በአግባቡ ካልወሰድ የሚጎዳን ላይ ልንደርስ እንችላለን። አሁን አንዳንድ ሰዎች አይታችሁ ከሆነ ኑሮ መሯቸው ምን ብሏቸው የሆነ በበሽታ ላይ ያሉ ሰዎች በቪዲዮም እናያለን፣ ምንም እንላለን፣ ታያላችሁ አይደል? ካልተፈቀደላቸው በላይ መድኃኒቱ ሲውጡ ወይ ህይወታቸውን ያጣሉ ወይ ፓራላይዝ ይሆናሉ። የባሰ ራሳችን እናጣለን ብለው ሌላ ትርፍ በሽታ የሞተው ይሻላል በአንድ እንትኑ። አሁን መድኃኒቱን አለመጠን ወስደው እኛ እንሞታለን ብለው ነው የሚወስዱ። በቃች ዓለም በቅታኛ እየተሰቃዩ ከምኖር ከምድን ምን ነው ብገላገል ብለው እየተሰጣቸው መድኃኒት በሙሉ ይጠቀሙትና ህይወታቸው አያልፍም። ትርፉ ሌላ ነገር ይመጣባቸዋል። ሌላ ጉዳት በሰውነታቸው ላይ ይመጣል። ይሄ ማለት ሰው ልጅ ካልተፈቀደለት ውጪ መድኃኒት ኖርማል ከሐኪም ቤት እንኳን አይደለም ይሄ ሰውን የሚጎዳ ወይ የሰውን ህይወት የሚያሳጣ ይቅርና ለአንድ ሰው መድኃኒት ተብሎ የሚሰጠው ነገር ራሱ አግባብ ከተጠቀምነው ህይወታችንን ያሳጣናል ወይ ደግሞ በአካላችን ላይ ሌላ ጉዳት ያመጣብናል። እና ስለዚህ እቺ ልጅ ህይወቷን ራሱ ባታጣ ሰውነቷ ላይ አካሏ ላይ የሆነ ሰውነቷን ቢጎዳ እግዚአብሔር አያርግና ፓራላይዝ ቢያረጋት እቺ ልጅ ምንድነው የምትሆነው? በዚህ ልጅነቷ አስቡ። የልጆች እናት ናት፣ በዛ ላይ ልጅ ናት። ሰርታ ራሷን መለወጥ ለልጆቿ የሆነ ነገር ማስቀመጥ በምትችልበት ሰዓት በሽተኛ አድርጓት ለምንድን ነው እንትን የሚሏት እዚህ? ስለዚህ የራሱን ጥፋት አሁን ማነው ናሆም የራሱን ጥፋት የራሱን ድክመት ሰው ላይ ማሳየት ይፈልጋል። ቶፊክ ምን አደረገ? ለምንድን ነው የሚመረዛት ሁብዬን? አንተ ነህ የመረዝጋት ና ውረድ ምናምን ብሎ ከመኪና ላይ
እንደዛ ለእንትን መጋበዝ? ለምንድን ነው እዚህ የመጣችሁ? ለምን እንደመጣችማ ሆስፒታል መተክ ለምንድን ነው የመጣችሁ ማለት አትችልም ብሎታል ናሆም የሀረሩ። እንጠጣ ውዶቼ። ይሄ ኮካ የስንት ጊዜ ቆይቷል ማዳም ከሰጠችኝ፣ ግን በቃ መጣሁት እዚህ ላይ ረኩት። ራሳው እንዲህ ነኝ እኔ ለስራ እንጂ ለመጠጥና ለምግብ ጊዜ የለንም። እኛ የአረብ አገር ሴቶች እንደዚህ ነን። የቶቹ እንደዚህ ነን። በቃ እንደ ሌሎቹ ለሆዳችን ለምናችን አንሯሯጥም። እና ስለዚህ ምን ልፈልጌ ነው የሰው አንዳንድ ሰዎች በቃ የራሳቸውን ድክመት የራሳቸውን በቃ የሆነ የራሳቸውን ሽንፈት የሚባል ነገር ታውቃላችሁ። እኔ ጥፋተኛ ነኝ፣ እኔ በደለኛ ነኝ ብሎ ይቅርታ የመጠየቅ ኃይሉ አቅሙ የላቸውም። የራሳቸውን ጥፋት የራሳቸውን በደል ለሌላ ሰው መስጠት ይወዳሉ። ልክ እንደ ናሆም ማለት ነው። ናሆም አሁን ሶሪ በጣም አመሰግናለሁ፣ ምን ሆና ነው እዚህ መጣችሁ? ምንድን ነው የደረሰባት? ምን ሆና ነው ብሎ ቶፊክን እንደመጠየቅ ናውረድ አንተ ነክ ለዚህ ያበቃሃት፣ አንተ ነክ የመረዝካት ምናምን። ለምንድን ነው የሚመርዛት? ምን አረገችው? ምን በደለችው? ምን ጎዳችሁ? አብረው እየሰሩ ነው፣ አብረው እየተማከሩ ነው። ማንኛውም ሰው አንተ ጥልሃት በምትሄድበት ሰዓት አንተ ሴትን አቅፈክ ተሸከመ በምትሄድበት ሰዓት አይዞሽ እያለ ቪዲዮ አታይም እንዴ? እሱ ሲመክራት እንደዚህ አታርጊ፣ እስኪ እንጠብቀው፣ እስኪ እንዲመለስ እንደዚህ እናርግ እያለ እኮ ነው። እኛ እያየን አይደል? አንተ ቪዲዮ አታይም? ዝም ብለህ መተክ እንደ በቃ ደስ ያለህን አይተክ ደስ ያለህን ነው የምትመጥተው። እየመከራት ነው። ወረቀቱን የፍርድ ቤት ወረቀትም ስታመጣ ስንት ነገር ነው ያላት። ለምን በዙሪያው ያሉ ሰዎች በቅርቡ ያሉ ሰዎች ምን እንደደረሰባቸው እኛም የምናውቀው ነው። ኤኬሌ ማለት አንጠብቅም። ለምሳሌ ሩታና አብርሽ የቅርብ ጓደኞቹ እነሱ ናቸው ለዚህ ደረጃ እነሱን ራሱ ያበቁት፣ አብረው እየሰሩ ምን እያሉ ማለት ነው። ከለምለም ጋር ሆነው ማለት ነው። የቡታጅራ ልጆች እኔ የነሱ ቤተሰብ የእንትን ልጅ ራሱ ምንድነው የወሎ ልጅ መሆኑ ራሱ ነው በቅርብ ጊዜ ነው ያወቅኩት እንጂ ለምለም እህት አክስት አለች ሙስሊም ምናምን የአባቴ እህት ምናምን ስትል የሷ ልጅ ነበር የሚመስለኝ። ለምን ከቅርበታቸው የተነሳ ካቀረባ እንደ ጓደኛ እንደ ሩቅ ቤተሰብ እንደዚህ ምናምን አይደለም። ልክ ያክስቷ ልጅ ነበር፣ ለነሱም ያክስታቸው ልጅ ነበር የሚመስለኝ ቶፊክ። ስለዚህ ከዛ ኤኬሌ ብሎ ስሙንም ባይጠራ ሁብዬ ምን ብሎ ነው የመከራት? ሁብዬ አትቾኪ፣ ዛሬ አንቺ በፍርድ ቤት ብትፈቺው ነገ ይቆጭሻል፣ ቾክለሽ ለእንትን አትሂጂ፣ እስኪ እዩ እንየው እያላት ነበረ። ለምን እንደዚህ ቾክለው ሰማናቸውን ቀደው ወይኒካቸውን አፍርሰው ከዛም በኋላ ግን ተቆጫቸው በኋላ መመለስ በጣም ያቃታቸው ሰዎች አሉ። ኤኬሌ ብሎ ባይጠራም እኛ ይገባናል። ስለዚህ ትክክል ነው ያለው። ሁብዬ ዛሬ ቾኩላ ብታረግ ንዴት ቢያረጋት ምን አባቱ ብለየውስ ብትል ፍርድ ነው። አንዴ ይፈረዳል። ሁለቱ ካልተስማሙ እሱም ወይ ደግሞ በቃ ተፋትቻለሁ ብሎ ዝም ብሎ ወይ ወደ ሌላ ሴት ቢሄድ ነገ ምን እሷ ጋር እንደሚከሰት አይታወቅም። የሌሎቹና የእሷ ራሱ ይለያያል። ስለዚህ ምን እንደሚከሰት ስለማይታወቅ ምን በህይወቷ ውስጥ እንደሚመጣ ወይ ይሄን እንዴት በርዶለታ ያኔ እኮ ባሳለፍኩ ኖሮ በተኩ ኖሮ ቀን ያልፍ ነበረ ብላ ከምትጸጸት ዛሬ እስኪ አስቢበት ቆይ እስኪ እያለ እየመከራን ነው ቶፊክ። መቼም ቶፊክ ፊቹ ምን አባቱ ያደርግልሻል ወደዛ ይሄን ተገላጋዩ ሲላት አልሰማውም። እኔ በበኩሌ ጥፋት እንዳለ እያየ ራሱ ቆይ ሁብዬ ተረጋጊ፣ ለልጆች ስትይ ነገ ይመለሳል፣ ነገ ይስተካከላል እያለ ነው። ልጅቷንም ያችኛዋን በዚህ ጋር አንቺ ለምን እንደዚህ ታረጋለሽ፣ በእነሱ ህይወትስ ለምን ትገቢያለሽ እያለ ፍንጭ ራሱ እያወጣች የመጣችው እሱ በሚጠይቃት ጥያቄ በሚያደርገው እንትን ነው። ባለፈው እንኳን ወይ ሁብዬ ምረጥ ወይ ያችኛዋን ምረጥ፣ ያችኛዋን አንዴ ቆይ ወደ አንቺ ወደዛችኛዋ አትል ወይ ወደ ሁብዬ አትምጣ፣ ቁረጥና የምትመርጠው ምረጥና ሁብዬን ከመረጥካት ሁብዬን፣ እችኛዋን ከመረጥካት እችኛዋ ጋር ሁንና ራስን ችለክ ነው። ሁብዬን አትበጥበጣት፣ ልጆች ከልጆቿ ጋር ትኖር ያለው ትክክል ነው። አሁን ደግሞ አልፎ ተርፎ አንተ ነክ የመረስካት ናውረድ ምናምን ነውስ አሁን እንድናዝንልክ ነው። ወይኔ ናሆም እኮ ሁብዬን ይወዳታል እንደዚህ ሆነላት እንድንልክ ፈልገክ ነው። እንደዛ ከሆነ ምስትህ መጀመሪያ መንከባከብ ነበረብክ።
እንደዛ ከሆነ የሰውን ሴት ወዳና ወዲህ ከምትነዳ ተሸክመህ ከምትዞር በጥፊ ስትመታት እንደዛ እንትን ከምትል ምስትን ራስ ሲጀመር እኮ ራስን ስላላከበርክ ነው ምስትን ያላከበርካት። አንድ ሰው ራሱን ሲያከብር ነው ሰውን የሚያከብረው። አንተ እኮ ምስትን ብታከብራት ይው ውብዬን ተፋታትም አብረህም ኑር፣ ግን የልጆች እናት እስከሆነች ድረስ ሌላ ሰው መጥቶ እንዲናገራት መፍቀድ የለብህም። መፍቀድ አትችልም። ምንድነው የልጆቼ እናት ናት ብፋታም ራሱ ምንም እሷ እንድትናገሯት አልፈልግም። አንተ ነህ ያመጣህባት ጦስ እንጂ እኮ ሁብዬ አይደለችም ያመጣችብህ። እስኪ በሁብዬ ዙሪያ አንድ ሰው መጥቶ የድሮ ጓደኛዬ ናት፣ ባለ ትዳር ናት፣ ወይ ፍሬንዴ ናት ምን ጥስዮ ብሎ አንተን ያስቸገረክ አንተን ያንገላታክ ሰው አለ? እና ስለዚህ ዛሬ እየጠጣው ነው የማወራው። እናንተ ያው የሚያሰክር ነገር አይደለም ይሄ አልኮል አይደለም። ስለዚህ እና እንትን አይደለም ይሄ የሁብዬ ድክመት ሳይሆን የራስ ድክመት ነው። ሰውንም ያንንም እንደ አበደ ውሻ ንክስ ከማድረግ በፊት እነ ቶፊክን ራሱ ቀርታ መጠየቅ አለብክ። ቶፊክን እግዚአብሔር ይስጥልኝ አንተ በመኖርክ ነው የልጆቼ እናት ምስትክ ምናምን አለህም። ምን ያሁን ለምን እንደዚህ አይነት ሰዎች አይገቡም ለእንደዚህ መልካም ሴቶች ገባክ? ስለዚህ ይቅርታ መጠየቅ በአንተ ምክንያት ነው ዛሬ የልጆቼ እናት የተረፈችልኝ ብለክ እሱን ይቅርታ መጠየቅ እንደማመስገን ጭራሽ አንተ ነህ የመረዝካት ምን ጥስዮ ምናምን ብለክ እሱን ልትደባደብ ትጋበዛለክ። ጭንቅላትክ አይሰራም። የሷ መኝታ እንትን ላይ ሄደክ ሆስፒታል ሄደክ ማልቀስ አላዳንኩሽም ምን ጥስዮ ምናምን አንተ ራስን ራሱ አላዳንክን። ሁብዬን እንኳን ለማዳን ይቅርና መጀመሪያ ራስን አድን። ራስን ካዳንክ በኋላ ቤተሰቦችን ታድናለክ፣ ያጋር ትዳርህን ታድናለክ። መጀመሪያ እኮ አንተ ራሱ አልዳንክም፣ ራስን ራሱ አላስከበርክም። እንደ ባለ ትዳር እያደረገክ አይደለም። ልክ አንተ ገና ፍንዳታ ላይ ነው ያለኸው። የሁለት ልጆች አባት አትመስልም። ገና በቃ ኮረዳ እያማለልክ ያለክ ነው የምትመስለው። ትዳር የቀመስክ ትዳር ያየክ የትዳር ከትዳር ጋር ህይወት ያለክ ምናምን ስታይልክ ራሱ እንደዛ አይደለም። ስታይልን ራሱ አበለሻሽተዋል እንዴ! ምን ሆነክ ነው? ሰው ራሱ እኮ እስኪ ኧረ በእናትህ ሰው ከጓደኞቹ አይማርም እንዴ? አንተ እኮ ባለ ትዳር ነህ። አሁን እንደሚባለው ከሆነ መቼም ግልጽ አልወጣልንም። ይፋ እስከሚወጣልን እንጠብቃለን። የሶስት ልጆች አባት ልትሆን ነው። ታዲያ የሶስት ልጆች አባት እኮ ዝቅ ብሎ ለልጆቹ ነገ ምን መስራት እንዳለበት፣ ምን ማስቀመጥ እንዳለበት፣ ምን መስራት እንዳለበት፣ ምን አይነት ህይወቱን በምን መምራት እንዳለበት ነው ማሰብ ያለበት እንጂ እንዳንተ ገና እሽኮሎሌ ማለት እንዴ! እናንተ ትን ብሎ የነበረ መቤቴን አስተፍሩላይ ወይ ጉድ አስተፍሩላይ አልኩኝ። በስመ አብ ቅዱስ እና ስለዚህ አይመርክ ወደዛ ወደዚህ ወይ ዘላችሁ ሳጨርሱ የሰውን ህይወት ውስጥ አትግቡ። ዘላችሁ ጨርሳችሁ ወይ ወደ ሰው ህይወት ኑ። ከዛን ትረጋጉና ትቀመጣላችሁ። መቼም እኮ ያውናችሁ መቼም በቃ እንትን አይላችሁም። ለምን እንደሆነ አላውቅም። ብቻ ወንዶች ምን አይነት መንፈስ እንዳለባችሁ። ያለፈችው ሴት በሙሉ ታምራችኋለች። እና ቶፊክ እዚህ ጋር ምንም ያደረገክ ነገር የለም። ሁብዬን እንኳን እግዚአብሔር ማራት፣ እንኳን ወደ ቤቷ በሰላም እግዚአብሔር መለሳት። እግዚአብሔር ከዚህ በላይ ደግሞ ተሽሏት ቪዲዮዋን እንደ ድሮ እየሳቀች እየተፍለቀለቀች ቅልስልስ ያለች ረጋ ያለች ሰከን ያለች እግዚአብሔርን የሆነ በቃ እኔ ደርባብነቷ ምኗ በጣም ደስ የምትለኝ በቃ እኔ እንጃ በጣም ወዳት የሆነ በቃ የምትወዱት ሰው የለም እንደው ቀልባችሁ ውድድ የሚያደርግ ሰው በቃ ለምን ጸባይዋ ነው ሰው እንዲወዳት የሚያደርጋት። በቃ ረጋ ያለች ሁሉ ነገር ጭራሽ አሁን እያበላሿት የሆነ በቃ ህልክ ውስጥ እየከተቷት። ሰው እኮ ሲብስበት እኮ ሲናገር ተናጋሪ ይሆናል፣ ነገረኛ ይሆናል። አሁን ማትፈልግ አሁን ሁብዬ ድሮ ሱሪ ራሱ አትለብስም። ይው ስታይሏን ራሱ እንድትቀይር
በቃ ለምን ወይ ባለ ይሄን ፍለጋ ይሆን እንደ እየሄደ ያለው እያለች ሊሆን ይችላል። እኔ ከዚህ በፊትም ቪዲዮ ሰርቻለሁኝ። ለብሳ ማትበሉትን ማትፈልጉትን ነገር ራሱ እንድትሆኑ ያደርጓችኋል። አንዳንድ ሰዎች ከመንገዳችሁ እንድትወጡ መንገዳችሁን እንድትለቁ እንድትበቃ የሆነ እኔ እንጃ ብቻ እና ስለዚህ እንኳን እግዚአብሔር ማራት እንኳን እግዚአብሔር ወደ ልጆቿ ወደ ቤቷ በህይወት እንደወጣች በህይወት እግዚአብሔር እንኳን መለሳት። ተደግፋ ብትወጣም ተደግፋ ብትመለስም ከዚህ በላይ ደግሞ ትጠነክራለች። ብዙ ጊዜ ደግሞ ተመላልሶባታል። ራሷን ስታኮ ትወርቃለች። አንዳንድ ጊዜ እኔ ለምን እንደሆነ አላውቅም፣ ከምን አንፃር እንደሆነ አላውቅም። ከዚህ ይኸው በአዲስ አበባ ከመጣች ስንቴ ነው ራሷን እየሳተች ሆስፒታል የገባችው ይችልች። ይሄ ራስ መሳት ምናምን ደግሞ በጣም መጥፎ ነው። ብዙ መዘዝ ይዞ ይመጣል። ደም ግፊት ሊሆን ይችላል፣ ስኳር ምናምኖች ይመጣሉ። ደም ግፊቶች ከጭንቀት የተነሳ ከአንዳንድ ነገር የተነሳ ብዙ ነገር በሴቶች ስንሆን ደግሞ ብዙ ነገሮች የልጆቻችን ራሱ ጭንቀት አለብን። ሌላ ጭንቀት ደግሞ ሲመጣ የትዳር ጭንቀት አለ። ባሌን ምን ሆነ በዚህ ወጣ። አሁን እኮ በቃ እንደ ሕፃን ልጅ ነው። አብረው ራሱ ብትኖር እኮ ዛሬ ደግሞ ምን ይዞብኝ ይመጣ ይሆን፣ ዛሬ ደግሞ ምን ሆኖ ይሆን እያለች ማዘን ማሰብ። እንዴ ሰው ለስራ ሲወጣ ለቤቱ ደስታ ይዞ ሲመጣ እንጂ ለቤቱ ሀዘን ይዞ ነው እንደሚመጣው። የራሱን ጥፋት ሰው ላይ ማላከክ። አንተ ነህ እንደዚህ ያደረከው፣ አንተ ነህ በዚህ ወጣው፣ አንቺ ነሽ እንደዚህ ሆንሽው። ራስን ስታከብር ማንም እንደው እኔ እኮ እውነት እንደው የድሮ አባቶችም እኮ ውሽማ ምናምን የሚባል ነገር ይዛሉ አይደል? ተደብቀው ምን ብለው። የአሁኖቹ ፋሽን ነው በቃ መደበቅ ምናምን አያስፈልግም። ምስቴ አየችኝ ምናምን እያሉ እየተደበቁ ነው። የድሮ ባሎች ራሱ የወሬ ራሱ ሲሰማባቸው እየተሸማቀቁ ምን እያሉ። የአሁኖቹ ብትኖር ትኖር፣ ከፈለገች ትኖር፣ ከፈለገች ትሂድ። በቃ ሴት መቀያየር፣ ከሴት ጋራ ምን ከባለል፣ ከሴት ጋራ ያችንም ሴት መያዝ ብርቅ አይደለም። ይሄ ደግሞ ትልቅነትም አይደለም። እኔ ንጹህ ሰው ነኝ፣ እኔ ንጹህ ሰው ነኝ፣ ኤቭሪ ታይም እኔ ንጹህ ሰው ነኝ ትላለች። ንጹህነትን እኮ አንድ ቀን ስታሳየን አይተን አናውቅም። ወይ ናሆም እኮ እውነት አለው እዚህ ጋር እውነትም ለካ ካለ ስም የተሰጠው የሚባል ነገር የለም። ሄደክ ስትለቀፍ ነው፣ ሄደ ስትላላጥ ነው። በቃ ሄደክ የምትሆነው እኔ እንጃ። እኔ የማውቀው ናሆም የድሮ ናሆም እንደዛ አይነት አይደለም። እኔ የማውቀው ናሆም ምስኪን፣ ሰውን የሚመክር፣ ለሰው የሚያዝን፣ ቤተሰቡን የሚያከብር። አንተ አሁን እኮ ለቤተሰቦች ራሱ ክብር እየሰጠክ አይደለም። ቤተሰቦች ክብር ያላቸው እናትህም ብትሆን አባትህም ቢሆን አንተ እንደዚህ እኛ በቃ እኔ እንጃ። በስመ አብ። አሁን ሄሉን ትንሽ አንዳንድ ጊዜ ቀየማታለሁ እኔ የእሱን እህት ካለባበሷ ወይ ከምታደርገው ድርጊት ምናምን። ወይኔ አሁን በቃ ማለትም ጠልቻት ምናምን ሳይሆን ዝም ብዬ ሰዓት እንደሆነ እቺ ከናሆም ጋር የተወለደችው እቺ ይላለሁ። ግን ምስኪን ናት ልጅቷ እንዲህ ውስጧ ምናምን ለምታደርጋቸው ነገሮች ህልኩ የሆነ ደግሞ እኔ ካላልኩት አይሁን ምናምን የምትለው የምታደርጋቸው ነገሮች ምናምን ሳይ ድሮ ማለት ነው ናሆም እንደዚህ ከመበላሸቱ በፊት ሳይ ትዝ ካላችሁ የሆነ ጊዜ እንትን ምን ነበረ ባለፈው ከማን ነበር ያ ከናቲ ጋር ሆና የሆነ እንትን ስታደርግ የሆነ ምንድነው አበባ ጎዝጉዛ የሚጠጣ ነገር አዘጋጅታ ቀሚስ ለብሳ ምን ብላ ገሳው እንደዛ ሆነ ማለት ባለጌ ሆነ አይደለም። ግን እኔ ያልኩትን ነው ልላችሁ የፈለኩት ማለት ነው። ወይኔ አሁን እቺ ከናሁም ጋር የተወለደችው አሁን እቺ ናሁም እህት ናት። ናሁም እንደዛ እሷ እንደዚህ እንነበረ ማለትም ከእብደቷ ከእንትኗ በቃ የሆነ ስታይሎቿ ምናምኗ ነው እንጂ በሌላ ነገር ባለጌ ሆና ስባልክ ስቦዝን አይቻት አይደለም። በቃ የሆነ አንዳንድ ሰው ጠልቻትም አይደለም። በቃ የሆነ እሱን በምን አይን እንደማይና የሱን እህት ደግሞ በምን አይን እንደማያት ነው እያመዛዘንኩ ያለሁትን አሁን እየነገርኳችሁ ያለሁት። ለካ እሷ ግን የምታደርገው ነገር በግልጽ ነው፣ ብልግና አይደለም። ያው ዩቱብ ሰርታበት ነው ህይወቷ የምትቀይረበት ምን የምትልበት እና ምስኪን ናት ደግሞ ታሳዝነኛለች። አሁን ሂስትሪዋ ምናምን በቃ ዩቱብ ላይ ስትሰሙ ምን ስትሉ እና በቃ እንትና እያልኩ እንጂ በፊት ሳያት ወይኔ አሁን እቺ ከናሁም ጋር የተወለደችው እላለሁኝ። ለካና እኔ ማቆ ናሆም ከጀርባው ሌላ ነገር አለው። እኔ በፊት ለፊቴ በካሜራ ማየው ናሆምና ከጀርባ ያለው ናሆም ሌላ ነው። ገባችሁ? አሁን ያ ነው እየተመለከትኩ ያለው ከናሆም ላይ። እኔ ናሆም በቃ ምርጥ ሰው ጌታን አዋቂ፣ በዚህ ሰዓት በዚህ ዘመን እንደዚህ አይነት ወንድ አለ፣ እንደዚህ አይነት ወጣት አለ ነበር የምለው። ከንቱ ነው ለካ ሰው ማመን ቀብሮ አለች አሉ ቀበሩ። እውነት
እየጠጣችሁ ውዶቼ፣ ዛሬ በእኔ ግብዣ የኔ ተመልካቾች፣ በእኔ ግብዣ እሺ፣ እየጠጣችሁ አንዳንድ ጊዜ እኮ እንደዚህ በቃ በደረቁ ዝም ብያችሁ ከማወራ ብዬ ነው እኔ ውዶች። እና እኔም ማቆ ናሆም እንደዛ አይነት ናሆምን ነበረ ምስለው ለሰው ሁብዬ ከመምጣቷ በፊት ራሱ በየሰው ቤት እየዞረ አመት በዓል ሲሆን፣ ፋሲካ ሲሆን፣ ገና ሲሆን እየዞረ በአቅም ባለው አቅም ዶሮ እየሰጠ እየተመረቀ ደካሞች እስላም ክርስቲያን ሳይል ጴንጤ ኦርቶዶክስ ሳይል እየዞረ እየተመረቀ የሚያገለግል ናሆምን ነው እኔ የማውቀው። እና ታዲያ አሁን ምን መጣብክ? እና ብር ሲመጣ ናረብክ የኔ ወንድም በቃ የምታደርገውን ነገር እውነቴን ነው። ይሄ ዩቲዩብ እኔ ብቻ እንደው የሱን ብር ቀምሼ እንዴት እንደምሆን ጌታ ባሳየኝ። በዚሁ ነው የምንቀጥለው ወይስ እንደነናሆም እና እንደነ ሌሎቹ ተቀያይሬ አይዶን ብቻ ምን እንደምሆን እሱን ብቻ ነው እኔ አሁን የናፈቀኝ እሱ ነው። ጤነኛ ሰው እኮ የለም ዩቲዩበር፣ ጤነኛ ሰው አንድ ጤነኛ ሰው የለም። ዛሬ ደህና ናቸው ስትሏቸው ነገ ተጋልብጠው ሌላ ነው የሚሆኑት። ወይ ዛሬ እኮ ሰላም ሆነ ከጓደኛው ጋር ከፍቅረኛው ጋር ሰላም ሆነች ምናምን ስንል ነገ ሌላ ሰው ነው የሚሆኑት። ሲደባደቡ፣ ሲሰዳደቡ፣ ሲበሻሸቁ ነው የምናያቸው። እና እኔ ምንድነው ይሄ ብሩ ነው ብሩ በቃ ይሄ በቃ ያንቀሸቅሻቸዋል። እና ምን እያረጋቸው ነው እያልኩ ነው እኔ እያሰብኩ ያለው። እኔም እስኪ ያንቀሽቅሸኝም አያንቀሽቅሸኝም ብሩን ከቀመስኩ በኋላ አንድ ቀን መቼም ሄዶ አንድ ቀን የዩቲዩብ ክፍያ በሩ ሊከፈትልኝ ይችላል። መቼም እንደዚሁ ዝም ብሎ አይተወኝም አንድ ቀን። ከዛ ስቀምስ የመጀመሪያ ቀን ስቀምስ ለእናንተ ነግራችኋለሁ። ቀይሮኝም ከሆነ ጭንቅላቴንም ቪው አርጎኝ ከሆነ አስክሮኝም ከሆነ እነግራችኋለሁ ለመጀመሪያ ቀን እንጂ ጤነኛ ዩቲዩበር እስኪ እዩ። እንደኛ በስደት ያሉ በየሰው ሀገር ያሉ በአሜሪካም ሊሆን ይችላል፣ በጀርመንም፣ በጣሊያን አረ ጉዴ ፈላ በጣሊያን በጣሊያንም ያሉት አሉ አይደል የሚሰሩ ዩቲዩበር አሉ፣ ታዋቂ ዩቲዩበሮች። ግን የኢትዮጵያ የባሰ ኢትዮጵያ እዛ ያሉት ሰላም ሆኖ ነው የሚኖሩ። ሲጣሉ እናያቸው፣ ሲፋጁ እናያቸው። የሚበልጡን ደግሞ ባለትዳርም ሆኖ አንድ ላይ ሆኖም አይሰሩም። ሴትም ከሆነች ራሷ ብቻዋን ነው የምትሰራው፣ ወንድም ከሆነ ራሱን ችሎ ነው የሚሰራው፣ ሚስቱን አያመጣም። ያ ከሆነ በስተቀር መቼም ኢትዮጵያ ላይ ያሉት በጓደኝነት ያሉ ይሁኑ በፍቅረኝነት ይሄ ምንድነው በትዳር ከሆኑ በምና በቁጥር ያሉ ነው። አሁን ደግሞ እንደውና አብርሃም ጥል ከጀመሩ ጊዜ ይሄው አመት ተደፈነ። አመቱን ሙሉ ከነሱ ነው የጀመረው። እንደ ፋሽን አድርገው ያዙት። ይሄው መጫረስ ነው። በዚህ ወጣ ነው፣ በዚህ ገባ ነው፣ በዚህ ሄደ ነው፣ በዚህ ተመለሰ ነው። መጨፋጨፍ ነው፣ መሰዳደብ ነው፣ መናናቅ ነው። እና ታዲያ ማን ጤነኛ አለ? እስኪ አንድ ዩቲዩበር ኤኬሌ ጤነኛ ነው በሉ። እነዚህ አብሶ ታዋቂ የሆኑ ዩቲዩበሮች ብር እንደ አሸዋ የሚደፋባቸው አንድ ጤነኛ ሰው የለም። አንድ እኔ ምን እንደሆኑ ምን እንደመጣባቸው ይመስለኛል። እኔ አያመሰግኑም ይሁን ብሩ ሲመጣላቸው እንደፈለገ ስለሚሆኑ ይሁን እኔ ምን ማአት እንደመጣባቸው አላውቅም። መቼም ኢትዮጵያ ላይ ያለ አንድ ጤነኛ ዩቲዩበር አታዩ። ጤነኛ በቁጥር ብንቆጥራቸው የተወሰኑ ሰዎች ናቸው እንጂ በቃ ሁሉም ትርምስምሱ የወጣ ሰላም ያሌላቸው። ከዛ ደግሞ ወዳው ደግሞ ሲጣሉ እኮ ወዳው ነው ሴቷን ወንዱን ይዛ የምትመጣው፣ ወንዱም ሴቷን ሀለክ አርጎ ልክ በቃ እንዴት ነው ሸቀጥ ወይ ሱቅ ላይ የሚቀመጡ እቃ ይመስል ወዳው ይዞ ይመጣል። በቃ ከዛ እኔ እንዴ ያችኛም ትመጣና ለምሳሌ ፍቅር ይሰጣታል ወይ ያችኛን ለማስቀናት ምን ይላል? ወደ ያችኛን ለማስቀናት ትስል እችኛው ወደ ፍቅር ትገባለች። አለቅህም የጥብቅ ወንዱም እንደዛው እንዴ እውነት አላቸው እኮ። እኔ የሚያመጡት ወንዶች ሳይሆኑ የሚመጡት ወንዶች ሳይሆኑ የሚያመጡት ናቸው ችግር ያለባቸው። እዛ ጋር ወንድን ለማስቀናት ብላችሁ ታመጣላችሁ፣ እዚህም ሴት ለማስቀናት ብላችሁ ታመጣላችሁ። ከዛ እነሱ በቃ ወይ እኮ ተጣልተው እኔ በጣም እውነቴን ነው የምላችሁ። እኔ ብቻ ወደ ሰላም ይመልሳችሁ ኢትዮጵያ ላይ ያላችሁ ዩቲዩበሮች። እግዚአብሔር ከናንተ ከራሳችሁ ጋር እግዚአብሔር ይሁንና ይሄ እንደዚህ የሚያበጣብጣችሁን እርኩስ መንፈስ ከውስጣችሁ ጌታ አውጥቶ ወደ ትዳር መግባት ያለባችሁ ወደ ትዳር፣ በጓደኝነትም መክረም የምትፈልጉ በጓደኝነት መክረም፣
ደና ነገር መስራት። ሮጣችሁ ከሴት ጋር ስትጣሉ ወንድ ጋር አትሮጡ፣ ወደ ሴት አትሮጡ። አሁን ሁብዬ እሱ ሴት ጋር የሄደብን አንድ ቀን ወንድ ይዛ መታ አታውቅም። ትዳሯን ታከብራለች፣ ቤቷን ታከብራለች፣ ራሷን ታከብራለች። ያመጣባትን መዘዝ እዩ። ቶፊክም ከሆነ እኮ እሷን ሊመክራት አይዞሽ ልላት። ይሄ የኢትዮጵያዊነት ባህላችን ነው አይደል? አንዳንድ ጊዜ ምድር እኩል አይደለችም፣ ታውቃላችሁ አይደል? ዓለም እኩል አይደለችም። ስትጎዱ የሚደሰትባችሁ ሰው አለ። አንዳንድ ሰው ደግሞ ስትጎዱ ጉዳታችሁ ገብቶት ሊያዝናናችሁ፣ ሊያበረታችሁ፣ ሊያጠነክራችሁ ይመጣል። አንዳንድ ሰዎች ደግሞ ከሚገርማችሁ የሆነ ከባሏ ጋር አንድ ሴት ስትጣላ ወይ ከምስቱ ጋር ከተጣላ በቃ የሆነ መጥረቢያ ይበዛበታል። ታውቃላችሁ? መጥረቢያ ስላችሁ ንግግ በቃ እንትን ይበዛባታል። አሹ እንኳን እንደዚህ ሆነች፣ እንኳን እንደዚህ ሆነ ምናምን የሚባል አይዞሽ የሚል በፊት የሚወዳት በፊት እኮ የሚያከብራት እንደው ቤት ወጣሽ ቤት ገባሽ እንዴት ነሽ ሰላም ነሽ የሚላት በቃ ወይ ከባሏ ጋር ከተለያየ ወይ ከምስቱ ጋር ከተለያየ እንደው እግዚአብሔር ሰላምታ ራሱ አገር ሰላም ነው ብሎ እሱ ሰላም ሲል ሰላም ብሎ ያልፋል። ልክ አያበላ አያጠጣ የሚያበላውት የሚያጠጣት ህይወቷ ራሷ የምትሰራው እንትኗ ነው። ወንድም ከሆነ እንደዛው ራሱ ሰርቶ ራሱ ፈክቶ ነው ህይወቱን የሚቀይረው። እና ስለዚህ ምንድነው አንዳንድ ሰዎች እኩል አይደሉም። አሁን ቶፊክ መጣ ሁብዬን አጽናናት፣ አይዞሽ በርቺ ይመለሳል፣ ምን እንደሆነ እስኪ እናጣራለን ብሎ ነው ካጠገቧ የቆመው እንጂ ፍቺው በዚህ ሂጂ በዚህ ውጪ ነይ በዚህ ግቢ ከኔ ጋራ ሁኚ እሱን አትፈልጊ ምናምን አላላትም። ደግሞ እንደዛ የሚጋብዛትም ነገር አይደለም። አንደኛ ሃይማኖታቸው ራሱ አንድ አይደለም፣ ሁለተኛ ደግሞ እድሜ የሚባል ነገርም አለ። እንዴ እናንተ እንዴት ነው የምታስቡት? ቅና ያለው በምን ይቀናል አሉ። እና አሁን ቶፊክ ሁብዬን ያፈቅራታል። እንደው አባባሉ ራሱ እንዴት እንደመጣለት አላውቅም። እንትና የንም ትታወቁት አንተም ሱዲ ነበርክ እሷም ሱዲ ነበረች ምናምን እያለ ነበር። ባለፈውም አይታችኋል፣ ሰምታችኋል። ቢሆኑም ምንም ለዛ የሚያደራርሳቸው ነገር ቶፊክን እኮ ሱዲ ሆነ ስናየውና ዛሬ ስናየው ልዩነት አለው አይደል እንዴ? እና ሰው ልጅ ቀንም እየጨመረ ሲሄድ ወርም እየጨመረ ሲሄድ አመትም እየጨመረ ሲሄድ መቼም የሰው ልጅ እድሜውም ሰውነቱም ፊዚካሉም እየጨመረ ነው የሚሄደው፣ እየተቀየረ ነው የሚሄደው ሁላችንም። እኛም እኮ አረብ ሀገር ስንመጣ እንደዚህ አይደለንም። የዛሬ ስንት አመት ከዛ ደግሞ የዛሬ ስንት አመት ወደ ሀገራችን ስንገባም ሁሉ ነገራችን ይቀያየራል። ስለዚህ የማይጠጋጋ ነገርን አታጠጋጋ። ቶፊክ እዚህ ጋር ተጠያቂ አይደለም፣ ራስክ ነህ ተጠያቂ። እግዚአብሔር እሷን እንኳን ማራት እንኳን ጌታ ፈወሳት እንኳን እሷን አዳናት እንጂ ለዚህ ሁሉ ጦስ ጡንቡሳስ ራስክ ነህ ተጠያቂ እንጂ ሰውን ተጠያቂ ለማድረግ አትሮጥ። ጥፋተኛ ነህ። አዎ እንኳን አለም ሁብዬን እነ ቶፊክን ይቅርታ መጠየቅ አለብክ። ይቅርታ ብለክ መጠየቅ አለብክ። አንተ ካሁን በኋላ ከሷ ጋር ህይወት ይኖረኛል ከሷ ጋር እኖራለሁ ከሷ ጋር ምናምን ብለህም ባታስብ ይቅርታ የመጠየቅ ልምዱ ይኑርክ። ገባክ? ዝም ብለክ አፍክ ላይ እንደመጣ መናገር ስለምንችል ብቻ መሆን በቃ የሆነ ግብር ይውጣ። ታውቃላችሁ? ግብር ይውጣ ስራ አትስራ። ይቅርታ እንደው እሱን ለመደብደብ ከመረውጥ ራሱ እኮ ይቅርታ ምን ሆና ነው? እንኳን አንተ መጣህልኝ እንኳን ለዚህ አበቃህልኝ እንዴ ምን አገባኝ ብሎ ጥሎ ቢሄድስ? እኔ ምን አገባኝ ብሎ ናና ምስትህን አንሳት እንደዚህ ወርቃለኝ ብለህስ አንተ ከዛ ኮታተህን ገና ያቺኛን ልቀቂኝ አትልቀቂኝ እስከምትል እዚህ ጋር የሚመጣባትን ህይወቷን የሚደርስባትን አደጋ አገናዝብሽ። ዝም ብለክ እንደመጣልክ እንትን አትበል እና ወደ ራስክ እንድትመለስ ደግሞ እግዚአብሔር ይርዳክ። ያ መልካሙ ናሆምን መልካም ነገር የሚሰራው መልካም ነገር የሚያስበው ናሆም ወደ ህይወትክ እንዲመለስ ያን ናሆምን አይደለም እኛ ራስ ፈልገውና አምጣው። ግድ ያስፈልግሃል ለራስክ ለሁብዬም ብቻም ሳይሆን ለራስህና ለልጆችክ ለቤተሰቦችክ። ገባክ እንዴ? ዘለ ልጁ ላይ እንትን ትላለክ እንዴ? ምን አንዳንድ ጊዜ እኮ መልካም መሆንም አንዳንድ ጊዜ መልካም መሆንም እኮ ዋጋ ያስከፍላል። ላንተ መልካም በመሆኑ ለሁብዬ መልካም በመሆኑ እሱን ለመደብደብ የሚጋብዝክ ነገር አንዳች ነገር ምንም ነገር የለም። ራስን ሆነ መኖር ካቃተክ አንተ ቤትህን ካላከበርክ ኑሮህን ካላከበርክ ሰው ነው እንደሚያከብርልክ ቤትህን ትዳርህን። ገባክ? ቶፊክ ምን ያርግክ?
ምን እንዲያደርግ ፈልገህ ነው? መጀመሪያ ራስህን አስተካክል፣ ራስህን ገንባ፣ ራስህን ከኩታኩቱሬ ሴቶች ራስህን ጠብቅ፣ ራስህን አጽዳ። ራስህን ስታጸዳ ነው፣ ራስህን ስትጠብቅ ነው ዛሬ ቤትህን፣ ልጆችህን፣ ምስትህን የምታከብረው፣ ቤትህን የምትጠብቀው በአንተ እንዴት ነው? እኔ እኮ ግርም ነው የሚለኝ እግዚአብሔር ከቤት ወጥተክ ከሌላ ሴት ጋራ በአንድ ቤትም ኑር አትኑር፣ ወይ ቤርጎም ኑር አትኑር፣ አይዶን ነው እሱ ለኛ እንትናችን አይደለም። አንድን ምስትክ የልጆችን እናት ጥለ ከቤት ወጥተክ ከሌላ ሴት ጋራ እንትን ስትል እኔ ከዚህም በፊትም ብያለሁ። ማስታወቂያ የምትሰራ ከሆነ በገንዘብም የሆነ ድርጅት ማስታወቂያ የምትሰሩን ከሆነ ሁብዬ ማወቅ አለባት። መጀመሪያ ከማንም በፊት ሁብዬ ማወቅ አለባት። ከዛ ድርጅት ጋር ልብስ የምታስተዋውቅም ከሆነ አንተ ሱፍ የምታስተዋውቅ እሷ ቤሎ የምታስተዋውቅ ከሆነ መጀመሪያ ገንዘብ የሚያስመጣም ከሆነ መጀመሪያ ምስትህ ማወቅ አለባት። ሁብዬ እንደዚህ አይነት ድርጅት እንትን ብሏል፣ ማስታወቂያ እንድሰራለት ጠይቆኛል። የምሰራው ከእንደዚህ አይነት ሰው ጋር ነው፣ የማገኘው ገንዘብ ይሄን ነው። አልፋ ተርፋ እኮ አንተ ማስታወቂያውን ስትሰራ ራሱ አጠገብ ሆና ማየት አለባት ምስትክ። ገባክ? ዝም ብላችሁ እኔ እኮ ትይም አትይም እሱ የራሳችሁ እምነት ነው። ምስትክ አንቺ የማታውቂው ነገር አለ፣ እኔ ንጹህ ሰው ነኝ፣ እኔ ምን ጥስዮ ነኝ ከምትል ያኔ ከመጀመሪያው መዘዝ ይዞብክ እንዳይመጣ። አንድ ባለ ትዳር አንተ እኮ ላጤ አይደለህም። እንኳን አለም ትዳር ልጆች ያሉክ ይቅርና እኮ ፍቅረኛ ካለክ ራሱ ለነገ ለቁም ነገር ለትዳር የምታስባት አንድ ፍቅረኛ እኮ ካለክ የሆነ ስራ ሲመጣልክ እንደዚህ አይነት እኮ ስራ መጥቶልኛል፣ እንደዚህ አይነት ነገር ልሰራ ነው፣ እንዴት ነው የማገኘው ነገር እንደዚህ ነው ብለህ እሷን ማሳወቅ አለብክ እንጂ ዝም ብለክ ወንድ ስለሆንክ ብቻ ዘው ብለክ ሄደክ እንደፈለክ ሆነ ከዛ ምን አንተ አርቲስት አይደለክ። አርቲስቶች ራሱ እኮ የሚሰሩትን ነገር ከምስቶቻቸው ጋር ተነጋግረው ምስት ካሌላቸው በቃ ከድንጋይ ጋር ይነጋገሩ ከራሳቸው ጋርና ከአምላካቸው ጋር ተነጋግረው ስራቸውን ይሰራሉ፣ ገንዘባቸውን ያገኛሉ። አንተ ደግሞ ባለትዳር ነክ፣ ላጤ አይደለህም። ስለዚህ ግድ ምስትክ አንተ የምታደርገውን ነገር፣ አንተ የምትውልበትን ቦታ፣ አንተ ያለህበትን ህይወት ማወቅ አለባት። ዝም ብለክ ወጥተክ ዝም ብለክ የምትገባበት ከፍት አይደለህም። ከፍት ነው ወደ ዱር ተሸኝቶ ከዛን ግጦሹን በልቶ ሲመሽ ወደ ቤቱ የሚመለሰው እረኛው ነው። ከፍት ራሱ እኮ ሙያውን እረኛ ያውቃል። እና ስለዚህ አንተ የገዛ ምስትት የልጆችህ እናት ምን እንደምትሰራ ምን እንደምታደርግ ማታውቅ ከሆነ ምንድነው ለሷ ዋስትናዋ? ምንድነው ለሷ አንተ ያለህ ባዩ ምንድነው ቦታ? እስኪ ለሷ ምንድነው የሰጠሃት? አንድ ነገር በቃ ሆነም ቀረም ምስትም ባልም እርስ በራሳቸው መተዋወቅ አለባቸው። አውቃ አንተ ምስት ምን እንደምትሰራ ሁብዬ ምን እንደምትሉ ምን እንደምታደርግ ውሎዋ ከማን ጋር እንደሆነ ማወቅ አለብክ። ግድ አንተ የሷን ውሎ ታውቃለህ። እሷ የቤት እመቤና ልጆችን ትንከባከባለች፣ ከዛ ልብስን ታጥብልሃለች፣ ከዛ ሸሚዝን ትተኩሳለች፣ ከዛ ቁም ሳጥን ውስጥ ትከትልሃለች። ሰራተኛ አይደለች፣ ምስትክ ናት እንጂ። ገባክ? ሰራተኛ ናት። በብር ከፍለክ ስለምታሰራት ስላንተ ውሎ ስላንተ አዳር ስላንተ ምን ማያገባት። እንዴት ናት ባለ ትዳር ሆነክ የልጆች እናት እያለክ ውሎህን ማታቅ አንቺ አታቂኝም። እኔ ንጹህ ሰው ነኝ፣ እሷ ንጹህ ሰው ናት። ያንተ ንጹህነት ይሄው ልጅ አለኝ ባሌ ነው የልጅነት ባሌ ነው ልጅነቴን ቀማኝ እያለች እንትን ነው እሱ ሲገርመን። ጭራሽ አንተ ደግሞ የመረስካት አንተ ነክ ምን አደረካት ብለክ ቶፊክ ላይ መጮ ቶፊክን ለመደብደብ መጋበዝ። ኧረ እባክህን ምንድነው? ሰዎችን ጠጣ እፎይ እናቴ። መቼም የሀገራችን ጠላ ምናምን ቢሆን ጉሽም ሆነ ፍትፎ እያልን ነው የምንጠጣው። ይሄ ያው ወለል ያለ ውሃ ነው መጠጣት ነው። ያው ሀገራችን ድሮ ሀገር ቤት አንዳንድ ጊዜ እስኪ በመሀል ላምጣላችሁ ውሃ እየተከለሰበት ነው የሚጠጣው። ለምን እንደሆነ ግን አላውቅም። እዚህ ሀገር ግን እንደዛ አይደረግ። አንድ ነው አይደል? አይለያይም። ስለዚህ ውብዬ እግዚአብሔር እንኳን ለልጆችሽ ለቤትሽ አበቃሽ። ጨርሶ ይማርሽ መድኃኒዓለም። የልጆችሽ አምላክ ከክፉ ነገር ይጠብቅሽ። ለልጆችሽ ስል ለቤተሰቦችሽ ስል ለኛ ለወዳጆችሽ ሲል ሰው
ከሰው ጉዳት ምንም የሚጠቀሙ ነገር የለም። እኔም አላቃትም፣ በቪዲዮ ነው ማቃት። በናሆም ምክንያት ነው መናቃት። ሁላችንም ቢሆን ከሷ በፊት ናሆም አለ፣ ከናሆም በኋላ እሷ አለች። በናሆም ነው የምናቃት። በጣም የምትወደድ ልጅ ናት። እግዚአብሔር እንኳን ለቤቷ በሰላም በቃ እውነት በሰላም እንኳን ለቤቷ አበቃት። ቸሩ መድኃኒዓለም አመት ባለ ራሱ ምን ይሁን ራሱ እኔ እንጃ። አመት ባለ ራሱ የት እንዳሳለፉ እንደው ጌታ ሆይ እንደው ኧረ በእናታችሁ ኧረ ሰው እንደው እውነት ሳታጡ የምትበሉ ሳታጡ የምትጠጡ ሳታጡ እንደዚህ ሴጣን ያሾራችኋል እውነት። እንዴት ሰው የሴጣን እንትን ይሆናል? መናኸሪያ በገዛ እጁ በአመት ባል ምድር በሽተኛ ሰው የምታደርጉ፣ የሰውን ቤት የምትበጠብጡ፣ የተጣላ ራሱ የሚታረቅበት፣ የተኮራረፈ አብሮ ቆርሶ የሚበላበት ነው አመት ባል እንጂ ጎረቤት ለጎረቤት ራሱ ተጣልቶ ቆይቶ አመት ባል ሲደርስ ወይ በቃ አመት ባል ሊደርስ ሲል ያስታርቃል ጎረቤት። እንደው አመት ባል እንዴት ነው እነሱ እዚህ ጋር ተጣልተው እኛ ተደስተን የምንኖረው የምናሳልፈው ብሎ ጎረቤት ለጎረቤት ያስታርቃሉ። ያሁኑን አላውቅም። እና እናንተ በገዛ እጃችሁ በገዛ ቤታችሁ እና ግባ ኖር ብላችሁ ታስገባላችሁ ጥል እንዴ! አንዳንድ ጊዜ እኮ እራሳችንን መሆንም አለብን። ጓደኛ መምረጥ አለብን። ይሄ በቃ የማይመጥን ጓደኛ ዝም ብላችሁ እያመጣችሁ በህይወታችሁ ውስጥ ኧረ በእናታችሁ። እኔ እኮ ብዙ የሚቀናባቸው አሁን ቆንጆ ጓደኛ ነበረክ እነ ፍሬ እስኪ ድምጻቸው አይሰማም። ድምጻቸው ፕራንካቸውን ይሰራሉ ከልጃቸው ጋር ቪዲዮአቸውን ይሰራሉ። ከዛም በቃ ከቤተሰቦቻቸው ጋር ቤተሰብ ሲመጣ ከቤተሰቦቻቸው ጋር ቪዲዮ ይሰራሉ። ከዛ ውጪ ይሄ ኩትሬ ጓደኛ በዚህ ውጣ በዚህ ግባ፣ እሱም በቃ እንደው ብቻውን ድብን አድርጎ በቃ የሚያስለቅሳት ህይወቷን የሚያጠስ በቃ እንትን ብስል የሚያረጋት ፕራንክ ይሰራታል። በቃ እኔ ደስ እንዴት እንደሚሉኝ ቤቴን ከክፉ ነገር ይጠብቃችሁ። ቤታችሁ በቃ ቤቱን አክብሩ፣ እሷን ቤቷን አክብራ። ከእንደዚህ አይነት ሰው ጋር ነው እናንተ መኖር ያለባችሁ። በቃ ሴቷ የእሷ ጓደኛ፣ ወንዱ ያንተ ጓደኛ ሆኖ በቃ እንዲህ በቃ ቆንጆ ጥንዶች ትወጣላችሁ እንጂ ያንንም ታክበሰብስና ልክ እንደ ገለባ አንድ ላይ አንተ ተከመራችኋለክ። ለየትኛው አንድ ላይ ኮተክጭ የትኛውን ቤት እንደምንለጥፍበት አናውቅም። ናሆም ተብዬው ማለት ነው እነ ተወልዴ ነው ይኸው ጓደኛክ ነበራል። አንድ ምናምን ጊዜ አይተናችኋል በቪዲዮ ላይ አብራችሁ ስትሰሩ ምን ስትሉ በቃ እንደው ሰላም ይሆናሉ ምናምን እያልን እያሰብ እነሱም በቃ ሰለቻቸው በየቤታቸው። እናቴ ለምን ብሎታል እነሱ ሴጣው ወደ እነሱ ለምን ያመጣሉ? ለምን ይሄ መጥፎ ነው። ይሄ ይጋባል እውነት። ስለዚህ ሰብሰብ አያችሁ አባት ኦፍ ማራጀ ቦፍ ሰብሰብ ብሎ በቤታቸው ቁጭ ይላሉ ማለት ነው። እና ከእንደዚህ ውሎህን ብትመርጥ ኖሮ ይሄ ሁሉ ኩታኩቱሬ ይሄ ሁሉ ምስትክ ስንቴ ባንተ ምክንያት ስንቴ ነው በሽታ ላይ የምትወርቀው። ሄዳ እኮ ህይወቷን ልታሳጣት ትችላለህ አንተ። በዚህ አይ ያለታ አንተ ምን አገባ ፈልሰስ ብለክ ምድሪቷን መሬቷን አስተተክ ትኖራለህ። እልባይ ለልጆቿ እና እልባይ ለሷ ገባክ። ምንም ቢኖርክ ምንም ብትንደላቀቅ እንደ ሁብዬ ወይ ደግሞ ሁብዬ ሳትሆን ባይሆንም የትኛውም እናት ለልጆቿ ደሃም ብትሆን እብድ ራሱ ለምን አትሆንም? ለልጆቿ እናትን የሚያክል ነገር አንድ ነገር የለም። ካላስ መቼ እንዳንተ አይነት አባት ደግሞ እናቴ አይጠቅምም። ግልጹን ስነግርህ ማለት ነው በጭራሽ አትጠቅምም። ለምን ዘለክ ያልጨረስክ በቃ ዘለህም ብትጨርስም አንተ ያው ነክ። ይሄ እኮ እድሜ አይደለም ይወስነው። ሰው ልጅ ወቅ ያለው ሰው ወቅ ያለው ቀን ሰው በ40 ቀኑ ያውቃል። አትወቅ ያለው ሰው በ40 ዓመቱ አያውቅም እንደሚባለው ማለት ነው። በቃ ይሄ አንተ እድሜ አይደለም እዚህ ጋር የሚወስነው ልብክ፣ ኮስታርነትክ። ወንድ ልጅ ደግሞ ኮስታራ ሲሆን ነው። ኧረ በትዳርና ማርያም ኮስታራ ወንድ እንጂ ካያሴጋ የሚል ከሆነ ኪሳራ
ሴትም ብትሆን እንደዛው ካየችው ወንድ ጋር እንደዚህ የምትል ከሆነ ኪሳራ። ገባችሁ? ትዳር ውስጥ ከገባችሁ በቃ ትዳራችሁን አክብራችሁ ቤታችሁን አክብራችሁ መሰሷችሁን አክብራችሁ። ወንድ ልጅ መሰሶ ነው፣ የቤት ራስ ነው። አንቺ ደግሞ ግርግዳና ማገር ነሽ። በቃ ጠበቅ አርገሽ ይዘሽ ትዳርሽን ትመሪያለሽ እንጂ ከመጣው ከሄደ ሁሉ ጋር ሄ የምትል ከሆነ እኔ ለሴቶች ክብር አለ ምን ጥስየው የምትል ከሆነ ሴት ማክበር ሌላ፣ ቤቱን ማክበር ሌላ። አንተ ጠበቃ አይደለክ ለሴቶች ጥብቅና አልቆምክም። ስለዚህ ራስህን ቤትን አክብረክ አርፈክ መኖር ገባክ እንጂ ዝም ብለክ እዛም እዚህም ልክ የግንቦት ዝንብ ይመስል ያገኘህበት ቦታ እየዞርክ እንትን አትበል። ያለፈ ታሪክም ካለክ ያለፈው ታሪክህን እዛ ድብን አድርገህ እስከ መጨረሻው ዘግተክ ነው ወደ ሰው ህይወት መግባት ያለብክ እንጂ የተንዘላዘለ ይሄ ዝም ብሎ ገመዱ ማይበጠስ ዘልዛለ ነገር ይዘክ ወደ ሌላ ሰው ህይወት ገብተክ የሰውን ህይወት መበጥበጥ ትልቅ ነውር ነው። እና ስለዚህ ራስን አክብር፣ ቤትን አክብር። ካሁን በኋላም እግዚአብሔር ብሎልክ የምትቀጥሉን ከሆነ እግዚአብሔር አንድ ላይ ያስቀጥላችሁ። ግን ጸባይን አስተካክለ የድሮ ናሆምን ሰውን የሚያከብር ቤቱን የሚያከብር ቤተሰቦቹን የሚያከብር አይን ገባክ መሰለኝ። ይሄ ዩቲዩብም አንዳንድ ጊዜ አይን ያስገባል፣ ችግር ነው። ስለዚህ የድሮ ናሆምን እንፈልገዋለን። አይ ካልክም ደግሞ ልጅቷ በሰላም ልጆቿን ታሳድግ። እዛ ኮተትህን ይዘህ ከኮተቶች ጋር እዛ እንደፈለክ መሆን ትችላለህ። ከሷ ህይወት ጥርግርግ ብለክ እንደ ቆሻሻ እንደ ዙባላ ወተክ ቁጭ በለዛ እንጂ አለውልሽ እያልክ የለውም እያልክ እኔን አልተረዳችሁኝ ተረዳችሁኝ እያልክ ወዳና ወዲ እንደ እንትን አትንፈስብን። ስለዚህ ልጅቷ ህይወቷን ትኑርበት፣ ልጆቿን ታሳድግበት። አርፈ መቀመጥ ካለበት አርፈ ተቀመጣለህ። አርፈ መቀመጥ ማትችል ከሆነ ያ ሰላማ ሂድ። ስለዚህ ልጅቷ ህይወቷን ትኑርበት። እግዚአብሔር ለቤቷ ለልጆቿ ወደ ቤቷ እንኳን እግዚአብሔር መለሳት። እስኪ ያቺ ጻሊ ምን እንዳለባት ከእናቷ እቅፍ ወጣ እናቷ ሆስፒታል እሷ እቤት ምን ነው ምን እንዳለባት ገና 6 ወር 7 ወር ቢሆናት ነው ከወለደች። ኧረ በስመ አብ ምን ነው መሰቃየት። ኧረ በስመ አብ በዚህ ይሄን ሲታይ ምን ነው ባይገባ ገደል ይግባ። ኧረ ወደዛ እንዴ ሰላም ማይሰጠኝ እረፍት የማይሰጠኝ ባል ምን ያደርግልኛል? ባል ማለት እኔን የሚያሳርፈኝ እኔን የሚንከባከበኝ እንጂ እንደ ሚለበልበኝ ልክ በገለባ እሳት ላይ አርጎ ሚለበልበኝ ባል ምን ያደርግልኛል? ጦስጥ ሙሳሴን ይውጣል። የሚደባደብ ወንድ ይሻላል ሸፍኖ። ይሄ በየዩቲዩቡ ላይ በየቲክቶኩ ላይ ሰውን በቃ የሚጠብስ ፊዚካሏ ራሱ ተቀያየረ ልጅቷ። እግዚአብሔር ከአንድ ቀን ይሻላል ስንል ከአንድ ቀን ይሻላል ስንል እየባሰበት ነው እየሄደ ያለው ልጁ። እና ውድ ተመልካቾቼ ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ እያረጋችሁ አበረታቱኝ። ሁብዬን እንኳን እግዚአብሔር ለቤቷ አበቃት። እግዚአብሔር ከክፉ ነገር አሁን የሚጠብቃት በቤታቸው ውስጥ የገባውን እርኩስ መንፈስ መድኃኒዓለም የእስራኤል ንጉስ ከቤታቸው ውስጥ ጠራርጎ ያውጣላቸው። ሰላም ከሆኑ እኔ ደስተኛ ነኝ። ሰላም ካልሆኑ ደግሞ ልጆቿን በሰላም እንድታሳድግ ሰላም ይስጣት መድኃኒዓለም። እንኳን ለቤቷ አበቃት፣ ጨርሶ ይማራት። ለዚህ ቤት አዳዲስ ከሆናችሁ ሰብስክራይብ፣ ላይክ እያረጋችሁ አበረታቱኝ። ቪዲዮዬን እስከ መጨረሻ ይሁንልኝ። ቤተሰብ ለመሆን ደግሞ እንትኗን የደውል ምልክቷን እያጠቆራችሁ ተደመሩኝ እላችኋለሁኝ። ኢትዮጵያ ሀገራችንን ሰላም ያርግልን፣ ከክፉ ነገር ይጠብቅልን። እኛም በሰው ሀገር ያለነው እግዚአብሔር ለሀገራችን አብቅቶን ምንሰራበት ምንለወጥበት እግዚአብሔር ያርገን እላችኋለሁኝ። ኢትዮጵያ ሀገራችንን ሰላም ያርግልን፣ ዳሯን እሳት መሃሏን ገነት አድርጎ ከክፉ ነገር ይጠብቅልን። ሰላም ለኢትዮጵያ።